ድሮ ልክ አይናገርም። እንደ ድሮ ያመነበትን አይናገርም። በደረሰበት ትችት ፈሪ ሆኗል። ፈሪ ከሆናችሁ ደግሞ እንደዚህ አይነት ነገርን ወይ አታቀርቡ። ያለኝ ክፍል ላይ ተጣበንም ቢሆን እንደውም ሰጣታለው መኖር ትችላለች እንጂ እሱን አታስቢው። ፍርድ ይስጥሽ ከሆነም ነው የርሶ ይሄ ህግ። ቆይ አሁን ይሄ በቃ በዚህ በእግረኛው ፊት እንደው መስማማት ይሁን፣ በቃ ትውሰደው፣ በቃ ትኑርበት፣ በቃ አባዬ ይኑርበት መባባል እንደሌለ አረጋግጠናል። ለጊዜው ግን እስኪ ሰላም አውርዱ እንደ ልጅ አንድ ብቻ በቃ አንቺ ልጅ ለምንድን ነው ማለት እንዴ? ቅርታ ስሜት አይሆን ግን ዝም ብለህ አንዴ እያለች ፊውቸሪንግ ትገባለች። ያቺ በማያገባት ጉዳይ የተካሰሱት አባትና ልጅ፣ እሷም ቤት ናት። የምን አሽቃባጭ ናት? ክራስ ምሎ አልምልም አላባ ገዳኔ ለምን ምል ይማልልኝና ተዋለው ብዬ ነበር፣ ግን አልማለም። አንቺ ክርስቲያን ስትሆኚ እኮ ነው። የኔንም ጨምሮ ታይ ግን አሁን እንትኖች እሺ በጣም ራሷን ስታጋልጥ ራሷን ጻድቅ ስታል የኔንም ጨምሪን እንድነጠለዋን እንዲዛ የኔንም ጨምሪን ነው ሰጪው። በቃ አንቺ ንጹህ ነሽ፣ ንብረት አትፈልጊም እንድትባይ አይደል? የኢትዮጵያ ሕዝብ ይሄን ኢንተርቪው ሲያይ ወይኔ የኔ መልአክ ንብረት አያሳስባትም፣ ንብረት አትወድም፣ ገንዘብ አትወድም እንድትባይ። በጣም ገንዘብ ትወጃለሽ። በጣም ገንዘብ ስለምትወጂ በጣም አስመሳይ ስለሆንሽ ቤተክርስቲያን እንደሚሄድ ሰው በሃይማኖት ከጎንሽ እንዲቆም ስለፈለግሽ ነጠላ ከስራ ስራሽ ከላይ ነጠላ ለብሰሽ ቤተክርስቲያን የምትሄጂን የምትመስል ሚዲያ ላይ ለመቅረብ ኢንተርቪው ለመደረግ ሚዲያ ስቱዲዮ ለመቀረጽ እየሄድሽ ቤተክርስቲያን የሚሄድ ሰው የሚለብሰውን አለባበስ ለብሰሽ መጣሽ። አንደኛ። ሁለተኛ ነገር በቃ የኔንም ጨምረሽ ሰጁ አባዬን ታዩ በእናትሽ ስትይ ስግብግብነትሽን እያሳየሽ ነው። እሷን ገንዘብ ወዳጅ ራስ ወዳጅ አስመስልሽ አንቺ ንጹህ ለመምሰል ነው የሞከርሽው። ግን በዚህ እንደውም ያየነው የእሷን ንጽህና ነው። ሀቋን ወስዳችሁባታል። ሀቋን ወስዳችሁ ኃጢአቷን ነው ስዘረዘሩ የነበረው ከነ ኃጢአቷ። በዓለማችን ትልቅ ኃጢአተኛ ትሁን፣ ትልቋ ቆሻሻ ሰው ትሁን፣ እናንተ ንጹህ ሁኑ። ግን ሀቋን ስጧት። ሀቋን ጠየቀችው። ቤቷን ነው ንብረቷን ነው። አረብ ሀገር 12 ዓመት የለፋችበትን ነው። ደግሞ ምን አሉ እሳቸው? አረብ ሀገር ሄደው አይደለም 12 ዓመት ቆይተው በ12 ሰዓት ራሱ ቢመለሱ አይምሯቸው ተቀይሮ ሃይማኖታቸው ተቀይሮ ቆሽሻው ነው የሚመጡት። የአረብ ሀገርን ብር ቅርጥፍ አድርጋችሁ እየበላችሁ ከአረብ ሀገር የሚመጣን ሰው እብድ ነው እንትን ነው ቆሻሻ ነው እንዲህ ነው ማለት አይከብድም? ስትጠየፉ ሰውን ከነ ምናምኑ ተጠየፉት። ስትጠየፉን የአረብ ሀገር ሰዎችን ብራችንን ተጠየፉት። ብራችን ይጣፍጣል፣ ግን እኛ ደስ አንልም።